ከዛ ውጪ የኮሪደር ልማትን እኔ ኤርሚያስ በወሬ ምንም አይጠቅምም። እንደ ቤቶ ክቻው መተህ ብትንጎማለልና ከተማውን ብታየው ነው ደስ የሚለው። በህይወት ስትኖርበት የነበረው አካባቢ ተቀይሮ 98% ህዝብ በእግረኛ የሚሄድበት አገር ውስጥ መንገድ ሁሉ የሚሰራው ለባለመኪና በሚሆንበት ሀገር ውስጥ ለእግረኛ መንገድ ሲሰራ እሺ ብሎ የማይደሰት ሰው ካለ መመርመር ነው ያለበት። እና የኔ ልጅ ሁል ጊዜ የምንጣላው በብስክሌት ካልሄድኩኝ እያለ ነበር። አትሄድም እለው ነበር። እንደ አሁን ትንሽ በሆነልኝና በብስክሌት ትምህርት ቤት ቢሄደ እንዴት ደስተኛ መሆን ነበር። እሱ በይዤ ካልሄድኩኝ ምንም አልሆንም ምናምን ይለኛል። አትሄድም፣ ከመኪና ጋር ተጋፍተ አትሄድም እያልኩት ሰፈር ውስጥ ነበር ብስክሌት የሚነዳው። ዛሬ ወጥተህ በቦሌ መንገድ ሂድ፣ በመገናኛ መንገድ ሂድ። የምታውቃቸውን መንገዶች ነው የምጠራለን። ሌሎች የማታውቃቸው መዓት የተከፈቱ መንገዶች ላይ የብስክሌት መንገድ አለ፣ የእግረኛ መንገድ አለ። ሰዎች በእግራቸው ወክ የሚያደርጉበት በብስክሌት የሚሄዱበት አለ። እኛ መኪና ስላለን የእኛም ብቻ ብናስብ ጥሩ አይደለም። ስለዚህ መኪና ለሌላቸው በብስክሌት መሄድ ለሚችሉ ሰዎች እድል የከፈተ ይህንን የመሰለ ነገር